የሚያሽሟጥጥ ወይም ያንተን እድገት በሆነ መንገድ የሚተች ሰው ከሌለ እያደግክ አይደለም ማለት ነው። ሁሉም ሰው ካንተ ሐሳብ ጋር የሚስማማ ከሆነ እንደ ድሮ እያጨበጨቡ የሚቀበሉ ከሆነ እንደ ድሮ የምታወሩ ከሆነ ያነገው። በነገራችን ላይ ልክ እንቅስቃሴ ስትጀምር ሰበቃ እንዳለ ሁሉ ማደግ ስትጀምር ከእድገቱ በተቃራኒ በኩል የሚሄዱ ሰዎች ሁልጊዜ እያሽሟጠጡ ነው። ይሄ ናቹራል። ግን ከዚህ ውስጥ ደግሞ ጥሩ ዜና ምንድነው ብትለኝ ውጤት ማምጣት ሲጀምር ደግሞ በለሆሳስ በቀስታ በስውር የሚያዩ ሰው ደግሞ አለ። እነዚህ ሰዎች ፊት ለፊት መተው እንትን አይሉህም፣ ፊት ለፊት መተው አያመሰግኑህም። ግን እስኪ እንየው እስከ መቼ ይቀጥል እንደሆነ ሌትስ ሲ። ከዛ ከዕለታት አንድ ቀን መተው ቆይ ግን እንዴት አድርገን ያደረገው ሚኑ ቀን ነው ከብዙሃኑ ክፍል ብለው መተው የሚያገኙ ሰዎች ይኖራሉ። ልክ ያንን ኒቆዲሞስ የሚባለውን ሰው ምናልባት የምታስታውሰው ከሆነ በማታ ሄዶ ይላል። በማታ ሄዶ ለምንድን ነው? የሱን አይነት ዕውቀት የሚያውቁና የሱን አይነት ትምህርት የተማሩ ሰዎች እዛ ሲሄድ ቢያገኙት አንተም ተለወጥክ እንዴ ስለሚሉት ዕውቀቱንም ፈልጎታል። ከነዚህ ሰዎች ጋር መጣላት አልፈልግም። ስለዚህ በስውር ሄዶ አንተ እኮ የሚሉ ሰዎች ይኖራሉ ማለት ነው።